ፎቶት ልክ እንደ ብዙ ነሽ አይደለም ይባል አንተ የቦጅ ቧጃልሽ ለለይ 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 ገዳዬ ገዳዬ ለለይ 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 ገዳዬ ገዳዬ በሮቻችን ታርደው ፈርጠው እንደምቧይ ቤታችን ተቃጥሎ ቁመን አመር ላይ እህት ወንድሙቶ ጠፍቶም ያወያይ ታረቁ ይሉና ሊሸርቅ ነው ወይ ገዳየና እኔስ ኑሬዋለሁ ቢደላይ ባይደላኝ እኔስ ኑሬዋለሁ ቢደላይ ባይደላኝ ከእንግዲህ ተወልዶ ሰው ለሚሆን ይብላኝ ገዳዬ 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 እንዴት ዝም እላለሁ እንዴ ፈሪ አልቅሼ ታሪክ እየጠፋ ወጌ እየቆሸሸ ጥላቴ ሳይተኛን እንዴት ተኛለሁ ላይደላኝ ምኝታ ቁጭ ብዬ ነጋለሁ ገዳየና ለለይ 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 ገዳዬ 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 አሃ ይልና አንድ ይሁን ነበረ የስንብት ቃሉ ተደራጅ ነበረ የማንቂያ ደወሉ እንቅልፍ አሸንፎን ከልብ ያልሰማ ነው ያን ያማራ ነብይ ሳናገኝ አጣነው ትናንት ላይ ቆሞ ዛሬን እያለመ ስላማራ ህብረት ትልም እየተለመ የተኛውን ትውልድ ከንቅልፉ እያነቃ አንድ አድርጎ አደራጅቶ ቀስቅሶን ሲያበቃ ክረምቱን ስንጠብቅ በሰኔ በበጋው ያን ያማራ ነብይ ስውር ስለተወጋው ዘንዘሊም በሴረኞች መረብ ዘንዘሊማ ምድር ብናጣው ንጉሱን ህልሙን ለማስቀጠል ወርሰናል መንፈሱን ይላል ያሳምነው ልጅ እጅግ በጣም ወዳችኋለሁ አከብራችኋለሁ እናመሰግናለን ጓዶች ያው ብዙ ስለቆያችሁ እኛም ብዙ አንቆይም ከልብ አድርገን እናመሰግናችኋለን ከበሩልን እግዚአብሔር ያክብርልን እነዚህ የምታያቸው ሁለቱ አንበሳ ሙዚቀኞች እንግዲህ እዚህ ቲክቶክ ላይ አይደለም እየፎከሩ እየሸለሉ ያሉት እዛው መሬት ላይ ነው ቪዲዮ አብርተዋል ጨለማ ሆኖ የሚታያችሁ ያሉበት ሁኔታ ነው እንግዲህ በጨለማው እንደዚህ ነው በጨለማ ነው እንግዲህ ሁሉንም ነገር የሚያከናውኑትና በጣም ከባድ መስዋዕትነት እየከፈሉ ነው ትልቅ ክብር በጣም ትልቅ ክብር ይገባቸዋል እግግ የሚለው ወይም ደግሞ ተዋቸው አዳነ በጣም ቆንጆ ስራ በዚህ 4 ቀን በፊት ለቋል ባካችሁ ይገባችሁ እዩ ስለነበረን ጊዜ ሁሉ እግዚአብሔር ያክብርልን ሁላችሁንም ስለተገኛችሁ አንድ ይበሉን ደማችን ሞቅ ብሏል ጨለማ ውስጥ ናቸው ተጓድ አይ ለነሱም ትንሽ እንትን ስለሚል ጥቆማ እንዳይሆን ያሉበት ሁኔታ ያው ጮክ ብለውም ስለሚሉ በጣም እናመሰግናለን ሀብቴ ምግግም ሁላችሁንም እናመሰግናለን እዚህ የምትመለከቱት ከታች ያላችሁ እንደኛ እዚህ ሚዲያ ላይ ያሉ ሰዎች አይደሉም ምድር ላይ እያታገሉ በድምጻቸውም በጉልበታቸውም በአቅማቸውም እየታገሉ ያሉ ወንድሞቻችን ናቸው በጣም እናመሰግናለን በርቱልን ጠንክሩልን ከጨለማ ወጣችሁ ብርሃን ላይ ሆናችሁ ምፎክሩበት ቀን ቅርብ ነው ወንድሞቻችን አብሽር በተረፈ ሙሉጌታ አንበርብርና አዲሱ ደርቤን ጋዜጠኛ ሙሉጌታ አንበርብርና አዲሱ ደርቤን ሁለታቸውን ፎሎ አድርጓቸው ከመውጣታችን ከመበታታችን ሲኖርንም ፎሎ አድርጉ ሶስታቸውንም ሲኒዮርም አለ ግን ቀዳሚዎቹ ሙሉጌታና አዲሱ ሲኒዮርም እዚሁ ሚዲያ ላይ ስላለ ችግር የለውም አዲሱ ጋዜጠኛ አዲሱ ደርቤና ጋዜጠኛ ሙሉጌታ አንበርብርን ሁለታቸውን ፎሎ አድርጓቸው አማራ የሆናችሁና አማራ ወዲያጅ የሆናችሁ አመሰግናለሁ እኛም እናመሰግናለን በዚህ አጋጣሚ ሲነገረው የሚሰማ ትውልድ በመኖሩ ብቻ በዚህ ዘመን በመፈጠራችን ወይም ደግሞ ያሳምነው ትውልዶች በመሆናችን እንኮራለን እና ያሳምነው ስም ተነስቶ 1000 ፎሎወር እንፈልጋለን ብለን ነበር ሙሉጌታ ጋር ቃላችሁን አክብራችኋል እግዚአብሔር ያክብርልኝ ሁላችሁንም ስለነበረን ጊዜ በቂ አይደለም ፎሎ አድርጓቸው
ያ ስለነበረን ጊዜ ስለሰጣችሁን መከባበር ስለ ሁሉም ነገር እግዚአብሔር ያክብርልኝ። ጨርሻለሁ። ደህና ሁኑልን። ሁላችሁም በየተራ ተሰነባበቱ። አመሰግናለሁ በጣም። የዛሬ ዓመት በከፍታ እንገናኝ። ከዛ በፊት ያሉ ፕሮግራሞች ትልቁ አድርጌ ነው እንጂ የምታሄደው። ቆይ ተረጋጋ። ለዛውን አይደል የገባው ከመናገሩ በፊት እነሱን ሸኛቸው። ምድር ላይ ያሉትን አሰናብቷቸውና አውርዷቸው። እሺ ፋኖ ሀብቴ ወንድማችን ስለመጣችሁ እናመሰግናለን። እግግም